ሰዎች ባልና ሚስት ታውቃላችሁ፣ ዝም ብሎ በኢጃዛ ቤት በሺሻ በመጠጥ ፍቅር ይጀመርና አንድ ልጅ ይወለዳል። አረብ ሀገር ቢሆንም ሀገሩ ያለ ጋብቻ ልጅ ሲወለድ፣ እኔ ግን የዛሬ 7 ዓመት ያለ ጋብቻ ልጅ ሲወለድ ዝም የሚል አረብ ሀገር አይደኑ ነበር ብዬ አላስብም። አደኑ ብቻ ግን ማሬጅ ሰርተፊኬት አልነበራቸውም። አንዴ እርጉዞንን ቆይ አንዴ ልጠይቃት። እርጉዞንን ኤምባሲ ሄደን ተፈራርመናል ያለች መሰለኝ። اختي ايوه مصطفى. أنا الآن عم وزع البسكوت للأطفال وعم أقول لهم هاي البسكوتة من أهلنا في إثيوبيا، كلاتهم عم يدعوا لكم وشكرا إلك أختي حبيبة. عفوا እሺ ሰመሲያ አስገቢያት፣ ችግር የለውም ማስገቢያት። ስለ ጋብቻው ቮይስ አድርጌላታለሁ፣ ስትመልስ አዳምጬው ነግራችኋለሁ። እና የዛሬ 7 ዓመት አላህ ያጢክ العافيه ሐቢብቲ፣ ፈጣሪ እድሜና ጤና ይስጥሽ። አሁን ለሙስጠፋ ጋላክሲ ሰጠሽው፣ እድሜና ጤና ይስጥሽ። ጋይስ ያላችሁን እርዱት ለሙስጠፋ። ሙስጠፋ ፍልስጤኒ ነው እና በጦርነት حبيبة ايوه رح افتح فيديو بس دقيقة واحدة، فيديو ثانية بس ما رح طول يعني. لا مصطفى بيسكر، الله يخليك. هذا حسابي الخامس، هذا حسابي الخامس. طيب تمام اختي، الله يسعدك يا رب. وي ياسقددوين كفته فيديو انداي زغابني وانا نغير اسايتو. الله يحفظكم يا رب. اختي خليني اسكر مشان ما يصير شيء. امين. اي والله انا خايفه على الله يحفظكم. اوكي هاي 5 علبة اختي ان شاء الله. الفيديو تسكر. طيب تمام سكرت الفيديو. እናንተ በሰጣችሁ ለህፃናቶቹ ብስኩት እያደልኩ ነው እያለ ያለው እና ይሄ 6ኛ አካውንቴ ነው እንዳይዘጋብኝ ህፃናት ታይተው ወይ የሆነ ነገር ምናምን እየሰጠ ሊያሳይ ነበር ለህፃናቶቹ ብስኩት እያደለ። እሺ ሙስጠፋ حبيبة انت عامل فيديو وبعدين انشره على بيتك، وانا بخبر متابعيني يشوفوا فيديو تبعك بحسابك. تمام؟ بس عم انشر فيديو على حسابي، عم يجيني تقييد على الفيديو بسبب الاطفال. هذا المشكلة، التيك توك ما بيسمح اطفال. ايه تمام، لهيك انا ما عم انشر فيديو، بس حسابي القديم في عليه فيديوهات في اطفال يعني. تيك توك ما بيسمح، ቲክ ቶክ ይዘጋበታል። ልጆቹ ያደርግ ነው ችግሩ። እሺ ልጅ ህፃናት ስለማይፈቅድ ቲክቶክ እንደዚህ እና የዛሬ 7 ዓመት ጉዳዩ የተፈጸመ እነሱ ወጣት ባልና ሚስቶች አረብ ሀገር የሚኖሩ በጣም የሚዋደዱ ምናምን በሚኖሩበት አካባቢ በጣም የሚያምሩ የፍቅር ምሳሌዎች ብዙ ሰው ዋው የሚላቸው ባሏም እሷም በጣም የሚያማምሩ እኔ ኢንስታግራም ላይ የእሷንም የባሏንም ፎቶዎች አይቻለሁ። በኢንስታግራም ነው መታ ታሪኳን በቮይስ ያስቀመጠችልኝ። በጣም ብዙ ቮይስ ላከችው። ቁጭ ብዬ ሰምቼ ነው ማታ አሁን የመጣሁላችሁ። እንደውም ቅድም ጌሜን ስጨርስ ስነግራችሁ ነበር። በኋላ አሁን ላይቬን ዘግቼ ገላይን ታጥቤ ስመለስ ማቀርብላችሁ ታሪክ አለ እና ግን የልጅቷን ቮይስ ዳይሬክት ላሰማችሁ ወይስ አላሰማችሁ የምትወስነው ባለቤቷ ናት ስል ላይቭ ላይ ስለነበረች መጣ በኢንስታግራም ቮይስ አድርጋ ሀቢባ ፕሊስ አንቺ ስሚውና ንገሪያቸው፣ ለምን ባሌ ቲክቶክ ስላለው አንቺንም ስለሚያቀሽ ምናልባት በድምፄ ስታቀርቢ ድንገት ቢሰማ ድንገት ስክሪን ሪከርድ ተደርጎ ወይ ጓደኞቹ ሰምተው ቢነግሩት ችግር እንዳይመጣብኝና ፕሊዝ ራስሽ ስሚና እንትን በይዋለችኝ። ኢቭን ቮይስ ኢፌክት አለ ቲክቶክ ላይ የሚቀይር ሌላ ሰማ ስላት እንኳን አንፈለገችም። ሶ ያለ ፍላጎቷ እኔ ፑሽ ማድረግ አልችልም። ሶ ለዛ ነው ምነግራችሁ። እና ግን ቁርጥርጥ ያደረገች ቮይስ ስለላከች እንትን ይላል። ዞሮ ባሏ ለአንድ ኤርትራዊ
ደላላ በብዙ ብር ከፍለው የአውሮፓ ቪዛ ያወጣለታል እና ወደ አውሮፓ ይሄዳል። አገሩን አልገልጽም፣ ነገርኳችሁ። ይኖሩበት የነበረበትን አረብ ሀገርም የሄደበትንም አውሮፓ ሀገር አልገልጽም። የሚሄድለት ማታ እንደነገርኳችሁ እብድ ናቸው። ኢጃዛ ቤት ተሰብስበው ይጠጣል፣ ሺሻ ይሳባል ምናምን እና እሷ ፓርት ታይም ምናምን ትሰራለች። ልጇን እያስቀመጠች ጓደኞቿ ልጆቿን ይጠብቁላታል ምናምን። ይሄ ያልተረጋጋ ህይወት ታውቃላችሁ። እህቴ ትረጅኛለሽ። ህይወትሽን ከተረክሽልኝ፣ ቮይስሽን ከሰማቸው ከተረዳሁት አንጻር ተመልካቾቼ ከአይምሯቸው እንዲስሉት ነው እና ምንም አይነት እንትን ፈልጌ ማለት እንዳይደብርሽ ሳቀርበው ታሪክ ስላለች ነው ውስጥ እና ላይክ ያልተረጋጋ የወጣቶች ህይወት። ይሄ ባለትዳርም ሆናችሁ ግን ስቲል ኢጃዛ ቤት ሴቶች አከራይተው ነው የሚኖሩት እሷና ባሏ። እናም ሴቶች ይመጣሉ ያድራሉ። እሷ ደግሞ ፓርት ታይም ስራ ልትሄድ ስትል ህፃኑ ልጇን በጣም ነው የሚያምሩት ልጆቿ ሁለቱም ማሻአላ። እና ልጇን የዛኔ አንዱ አልተወለደም አንዱ ብቻ ነው። ልጇን አስቀምጣ ነው የምትሄደው። ጎረቤት አስቀምጣ ምናምን ነው የምትሄደው። ጎረቤት አስቀምጣ ፓርት ታይም ሄዳ ሰርታ ትመጣለች። ጎረቤት ሄዳ ሻ ትስባለች። እዚህ ጎረቤት ይመጣል ምናምን ውጥቅጥቅጥ ያለ ህይወት ታውቃላችሁ። ጎረቤት መጥቶ እዚህ ይበላል እዛ ይበላል እዚህ ምናምን በቃ ይህ አጠገብ ለአጠገብ ቤት ስትኖሩ እንደ የሀበሻ ላይፍ በአረብ ሀገራት ታውቃላችኋል። እንደዛ ነው የሚኖሩት። እና ባሏ መኪና ነበራቸው፣ አሮጌ መኪና ሽጠው ለአንድ ኤርትራዊ ደላላ ብሩን ከፍለው አልሐምዱሊላ ተሳካለት አውሮፓ። እሱ ሄዶ ወደፊት ሚስቱና ልጆቹን ሊወስድ ማለት ነው የተነጋገሩት። ከዛ የዛለት ማታ እሱ የሚሄድለት ማታ ፓርቲ ይደረጋል ቤት ውስጥ። ፓርቲ መጠጥ ምናምን ሺሻ ሀበሻ ሴቶች ገለመሌ ወንዶችም እንደዚሁ ፓርቲ ይደረጋል ምናምን። ባሏ ልትሸኝ አንድ ልጅ ነው ያላቸው። ኦኬ ልጃቸው አሁን 11 ዓመቱ ነው። ታሪኩ ግን ይሄ ታሪክ የምነግራችሁ ታሪክ ግን የተፈጠረው የዛሬ 7 ዓመት ነው። ከዛም በኋላ ችግሩ አሁን ነው ጋይስ። የፓርቲ ሁለት ማታ ባሏን ኤርፖርት ሸኝተው ወደ ቤት እየተመለሱ ልጇን ኢጃዛ ቤት አስቀምጣለች። ሴቶች መጥተው እነሱ ቤት ያድራሉ። ኦኬ ሴቶች ያድራሉ፣ ወንዶች ያድራሉ። ኖርማል ነው በቃ ሀበሻ አንዱ ቤት ማደር ምናምን። በመኪና እየተመለሱ ሁለቱ የሚሄዱበት ጉዳይ ነበራቸው። ሁለቱ ሴቶች አንደኛዋ ኢጃዛ ቤት ተሳሰቼ ሰፈር እንዳያመልጠኝና አገሩን እንዳታቋ፣ አገሩን ካወቃችሁ ባለታሪኮቹን እንዳታቋቸው ስለፈራው የምጠነቀቀው እና ከዛ ሁለቱን የሆነ ቦታ ድሮፕ ያደርጓቸውና ማን ይቀራል መኪና ውስጥ? ባሏን ኤርፖርት አድርሰውታል። የባሏ ጓደኛና እሷ ይቀራሉ። ከዛ ቤት ሲያደርሳት ኖርማል ነው ይገባሉ ሁሌ ምናምን። ሺሻ መሳብ ፈልጋለሁ ይላትና ሺሻ ትሰራና ከፓርቲው የቀረ መጠጥ ነበር። ጭራሽ መጠጡ ራሱ ስሙ ተነግሮኛል። አብሶሉት የሚባል ቮድካ፣ ውድ ቮድካ መጠጥ ነበረ። ኤልዳና ታሪኩን ታውቂዋለሽ እንዴ? የሰውየውን ዜግነት ጻፍሽ ለምን? ሚዩት ሳላረግሽ ኮመንትሽን አጥፊው እና ኤልዳና አበሻዊት ሚዩት ሳላረግሽ ኮመንትሽን አጥፊው። ኤርትራዊ ያልኩት ደላላውን ነው እኔ። ከዛ አላውቀውም ደላላውን ነው። ደላላውን ታውቂዋለሽ? ኤኒዌይ ዞሮ የባሏ ጓደኛ ቤት መጥተው ይጠጣሉ። ሻ ትሰራለታለች። ልጇ ጎረቤት ነው ያለው። ተፈጠረ ማለት ተሳሳቱ። ባሏን ኤርፖርት የሸኘች ቀን ወደ አውሮፓ ሊሄድ ከደላላው ኤርትራዊው ጋር ተሳሳቱ። ለዛ ነው ታሪኩን ታውቂዋለሽ? እንዲያድጓት ተናድጄ የታይስ ራሱ ደላላው አብረው ኤርፖርት ሸኝተው ሲመለሱ እስከዛን ቀን ድረስ ምላን የነገረችኝ ለባሏ ታማኝ ናት፣ ትወደዋለች በጣም። ኢቭን በሚያውቋቸው አበሾች ዘንድ እነሱ በቃ ወይኔ ፍቅራቸው ማላይ ጓደኞቿ በባሏ ውበት የሚቀኑ፣ የእሱ ጓደኞች በእሷ ውበት በእሷ ሼፕ የሚቀኑ በጣም የሚያምሩ ጥንዶች ናቸው። እና ስህተት ተፈጠረ። ሰክረው ሁለቱም ስለሰከሩ እና በቃ ግን ማንም አላወቀም። እናላችሁ የዛሬ 7 ዓመት የተፈጠረው ስህተት ዛሬ ላይ ትልቅ እሙ መታለች። ወይኔ ጉዴ! ዛሬ ላይ ትልቅ መዘዝ አምጥቷል።
ሀቡዬ ደወልኩላቸው ለሷ ደወሉላት። እንትናቸው ሎኬሽን ላኪልኝ አላት። ሎኬሽን ልካለችዋለች። አሁን ምን እንደሚፈጠር አውሪን በየሰዓቱ ብያታለሁ እና ነግረ በቃ እሺ ማለት እኮ አቅቷት እኮ ነው። በቃ ፖሊስ ከደውል መናገር ይፈራሉ። ለምን መደወል እንዴ? እኔ ንጹህ ሰው ሆኜ ወንጀል እየተፈጸመብኝ ለምንድን ፖሊስ ጋር? ፖሊስ እኮ ያለው እኮ እኛ ወንጀል ለመከላከል ነው። እኛ ወንጀል ሲፈጸምብን እንድንደውል ነው መብታት። አሁን ደውዬ ለዚህኛው ነገርኩትና ቀጥታ እሱ ደወለለት እዛ ላለችው። ከዚህ እኛ ካለንበት 800 ኪሎ ሜትር ናት እሷ ያለችው አሁን። እና እሱ ደወለላት እና በዛ በደወለላት ቁጥር ሎኬሽን ላኪልኝ አላት። ሎኬሽኑን ላከችለት። አሁን እነሱ ይመጣሉ። ያለውን ነገር ከነሱ ጋር እንትን ትላለች። ማስተርጎም ካቃተሽ እኔ ቀጥታ ደውይልኝ እህት ያለሽ በያቸው ምናምን አልኳት። ኦኬ ብላለች። በቃ ያለውን ነገር እናየዋለን ኢንሻአላህ። እንግዲህ አብሽሩ። እሺ በጣም አመሰግናለሁ። እኔ መልካም እህት እንዴ ግድ ነው ይሄ ግድ ነው። ወደ ታሪካችን እንመለስ እና እንዳንቺ ንቃተ ህሊና የላቸውም ላልሽው ልጅ እኔ እህቶቼ ላይ ንቃተ ህሊና ለመፍጠር ነው እዚህ ጋር ያለሁት። ብዙ ሴቶች ነቅተዋል። እኔ ከመጣሁ በኋላ ሶሻል ሚዲያ ላይ የማንም ምስክርነት አያሻኝም። እኔ ለራሴ በቂ ነኝ። እኔ ራሴን አውቀዋለሁ፣ ስራዬን አውቀዋለሁ። በጣም ብዙ እህቶቼን አንቅቻለሁ። መብታቸውን እንዲያውቁ ፖሊስ ጋር እንዴት እንደሚደውሉ፣ ኤምባሲ ደውለው መብታቸውን እንዴት መጠየቅ እንደሚችሉ፣ ሌበር ኦፊስ እንደሚደውሉ ለእያንዳንዱ ነገር ራሳቸውን እንዲችሉ ብዙ እህቶቼን እኔ አሳጣምቼ እንኩ ብሎ አይደለም ምላቸው፣ አጠማመዱን ነው ማሳያቸው። እድሜ ልካቸውን እኔን እንደፈለጉ እንዲኖሩ አልፈልግም። እድሜ ልካቸውን የኔን እርዳታ እንደጠየቁ እንዲኖሩ አልፈልግም። ራሳቸው በራሳቸው ሁሉን ነገር ማድረግ እንደሚችሉ ስቴፑን ነው ማሳያቸው። ገባሽ? ሁሉን ነገር እኔ ማድረግላቸው ሁሉ ሁሌም የኔ ጠገኛ፣ ሁሌም እኔን እንደፈለጉ የሆነ ነገር ባገጠማቸው ቁጥር እኔ ጋር እንዲመጡ አይደለም። እኔ ራሳቸውን ችለው ከነሱ አልፈው አዲስ ለሚመጡ እህቶች እነሱ መፍትሄ። አሁን እያንዳንዱ የኔ ተከታይ ካየሽ መጥተው ኮመንት ላይ እንደዚህ አይነት ችግር ሲሉ ሌበር ኦፊስ ደውል ብሎ የሌበር ኦፊስ ቁጭ ኮመንት ላይ የሌበር ኦፊስ ቁጥር ሪፕላይ አድርገው ይሰጧቸዋል። እንደዚህ ሆንኩ ሲል ፖሊስ ጋር ደውል የፖሊስ ቁጥር 99 ምን ሲሆኑ የት መደወል እንዳለባቸው በደንብ ያውቃሉ። ለምን ከኔ ጋር 2 ዓመታቸውን የኔ ተከታዮች ከራሳቸው አልፈው ለሌላው ይተርፋሉ። የኔ ፋሚሊዎች ወደ ታሪካችን እንመለስ እና በእውነት በጣም አዝኛለሁ። የአንድ ቀን ስህተት እንዴት የሰውን ህይወት እንደሚያበላሽ ተመልከቱ። የአንድ ቀን ስህተት፣ በዛች አንድ ቀን ስህተት እርግዝና ተፈጠረ። ራሷን ስታቅ ሰክረው ነው ያደረጉት እና በጣም ተረበሸች። በጣም በራሷ አዘነች። የቆሸሽኩ ያህል ተሰማኝ። ገላይን ፍግፍግ አድርጌ ታጠብኳለች። በጣም በራሴ አዘንኩ። በጣም በሁኔታው አዘንኩ። በመጠጡ አዘንኩ። በቃ አለች። ግን ህይወቴን መቀጠል ስለነበረብኝ ምንም እንዳልተፈጠረ ባሌን በሰላም መግባቱን ጠየቅኩት። በቃ ፈተና ጀመረ። እሱም የህይወትን ፈተና መጋፈጥ ጀመረ በሄደበት። እኔም እዚሁ በአረብ ሀገር ላይ ፓርት ታይም እየሰራው እርጉዝ ሆኜ ህይወትን መጋፈጥ ጀመርኩ አለች። ከዛ እርግዝናው እየገፋ ሲመጣ ላይ 2 ወሬ ላይ ምናምን እርጉዝ መሆኔን ነገርኩት አለች። እርጉዝ መሆኔን ስነግረው በጣም ደስ አለው አለች። ማለት አልነገረችውም ስህተት እንደተፈጠረ። እንደ ነገሬ እንደማታውም የእሱ ጋር የስንብት አድርገው ስለነበረ የአንድ ቀን ልዩነት ስለሆነ አልነገረችውም። ያው ከሱ ነው የመሰለው። የሚሄድለት ማታ የውላችሁ እንደ ነገ ሊበርሱ እንደ ማታ ከባሏ ጋር ግንኙነት አድርገዋል። በነጋታው ፓርቲ ሲደረግ ጓደኞቹ ምናምን ይህም ፕሮሰሱን የጨረሰለት ኤርትራዊ ስህተቱ አብሮት የተፈጠረው እሱም አብሮ መጥቷል። እንደ ጓደኛም ነው። ገባችሁ? በዚህ ፕሮሰስ ስለተግባቡ ቤት ይመጣል፣ ሺሻ ይሰባል፣ ቡና ይጠጣል፣ የሚጠጣ ነገር ካለ መጠጥ ይዞ ከመጣ አብረው ይጠጣሉ ምናምን። ስለዚህ የዛለት ማታ ድሮፕ ሲያደርጋት ቤት ከኤርፖርት ወደ ቤት ድሮፕ ሲያደርጋት ልግባ ሺሻ ትሰሪልኛለሽ አላት። አዎ ግባ ብለው ሺሻ ሰርታለት የተረፈ መጠጥ ነበር ከፓርቲው፣ እሱን ጠጥተው ነው ያ ነገር የተፈጠረው። ስለዚህ የአንድ ቀን ኢቨን 24 ሰዓት የማይሞላ ስለሆነ ልዩነቱ አልነገረችው። እሱም አምኗል። ምንም የሚጠረጥርበት ምክንያት የለም። በጣም ይወዳታል፣ እሷም ትወደዋለች። ስህተት ነው እንጂ አፍቀራው ምናምን አይደለም። ኤኒዌይ በጣም ጠጥተው ስለነበር ራሳቸውን ስለማያውቁ ነገር ተፈጠረ። እርግዝናው መጣ። 2 ወሯ ላይ የመጀመሪያው ፔሪዷ ሲቀር በጣም ደነገጠች ምናምን ቆየች ነው። 2ኛው ላይ
እርጉዝ ነኝ እኮ አዲስ ስደተኛ ሆነክ አዲስ የሰው ሀገር ሄደክ ሳትረጋጋ አልነግርህም ብዬ ነው። እርጉዝ ነኝ። በጣም ደስ ይላል አላት። በጣም እኔ አሁን እዚህ ሀገር ላይ ወረቀት እስካገኝ ምን እስክል ጊዜ ይፈጃል እስክንገናኝ። እንኳን እሳ ያረገዝሽ እሰይ ደስ ይላል በጣም በቃ የዛለት የተፈጠረው ሰራ ምናምን ስራዬን ሰርቼ ነው የመጣሁት ምናምን አለ። በጣም ተጫዋት ነው ምናምን እና ደስ አለው አለች። በጣም በቃ እንትን የሚለኝም አንጀቴን የሚበላኝም በቃ እንደዛ ማለት እሰይ ስራዬን ሰርቼ ነው የመጣሁትኝ በጣም ጥሩ አስቋጥሬ ነው የመጣሁት ምናምን አለኝ። ኢቭን የዛለት ስነግረው በጣም ደስ አለው ምናምን አለች። እና እኔ 7 ወሬ ላይ ወረቀቴ ማልቆ ማደሻ አጥቼ ነበረ። ወረቀቴ ኤክስፓየርድ። ወረቀት ማለት መኖሪያ ፍቃድ፣ አረብ ሀገር ላይ መኖሪያ ፍቃድ ኢቃማ የሚባል ነገር አለ ለማታውቁ ከአረብ ሀገር ውጭ ለሆናችሁ። እና ወረቀቴ ማልቆብኝ ስለነበር ፓርት ታይም እየሰራው ከሁለት ልጅ ጋር እሱ ከሄደ በኋላ ጓደኞቹን ቤት መምጣት ተው። አንዲት ልጅ ነበረች ጎረቤታቸው ጩጬውን ያስቀመጠችበት ልጅ ኦኬ፣ ጩጬውን ያስቀመጠች ልጅ አለች እንደሷ ፓርት ታይም የምትሰራ። ሁለት ልጆች ደግሞ ሱቅ ነው የሚሰሩት። ሱቅ ውለው ነው የሚገቡት። ኦኬ፣ የሀበሻ ሱቅ ቻይና ሞል የሚባል አለ እዛ ሀገር ላይ የምነግራቸው ሀገሪቱ ላይ እና እዛ ሞል ውስጥ ነው የሚሰሩት ሁለቱ ሀበሻ ሴቶች። እና ሁለቱ ጠዋት ወጥተው በኢትዮጵያ ጠዋት 4 ሰዓት ወጥተው በኢትዮጵያ ከምሽቱ 4 ሰዓት ነው የሚገቡት። 12 አወር ነው የሚሰሩት። እና እረፍታቸው በወር 1 ቀን ነው። ማታ ማታ ብቻ ነው ሺሻ ላይ የሚገናኙት፣ ሺሻ ለመሳብ ወይ ደግሞ እራት አብረው ለመብላት ምናምን። እና እነዚህ ሁለት ልጆች ወጥተዋል። ይችኛዋ ግን ፓርታ የምትሰራዋ ተኝታ ነበር። እንደ ትናንትና ስጠጣ ስለነበር እሷም ተኝታ ነበር። ዱባይ ብቻ አይደለም ቻይና ሞል ያለው፣ ሌላ አረብ ሀገራት ቻይና ሞል አለ። ጠይቁ ካላመናችሁ። ምንድን ነው ዱባይ የምትሉት? እኔ የታሪኩ የተፈጠረበትን ሀገር አልተናገርኩም። እና እንትን ያለችዋ አንዷ ልጅ ፓርት ታይም የምትሰራዋ ማታውን ስለጠጣች ራሷን አሟት ተኝታለች። በቃ የጠጣች ቀን የጠዋቱን ፓርት ታይም አትገባም። 2 ቋሚ ፓርት ታይም አላት ነጮች ጋር የምትሰራበት። እና ማታውን ስለጠጣች በፓርቲው ስለጠጣች ሞቅ ስላላት ጠዋቱን ደብሯት አልሄደችም። ስለዚህ እዛ አልጋ ላይ ጩጬው አብሯት ተኝቷል ህፃኑ። ኦኬ፣ ህፃኑ ሲነቃ በሩን የሚከፍትለት ሲያጣ፣ እነዛ ከውጭ ቆልፈው ስለሚወጡ በሩን የሚከፍትለት ሲያጣ ሲቀሰቅሳት እሷ ለእናቱ ልትሰጠው ልጁን ለእናቱ የውላችሁ እንዴት መሰላችሁ ኑሯቸው ሽንት ቤት የጋራ ማር ቤት የጋራ የአበሻ ቤት ታውቃላችሁ አይደለ? አጠገብ ላጠገብ ክፍል፣ ከዛ ሽንት ቤት የጋራ ማር ቤት የጋራ ሳሎን ካለው ደግሞ ሼሪንግ። እኔ እንጃ ሳሎን ይኖረ አልነገረችኝም። ብቻ ግን ግድግዳ ነው የሚለያቸው፣ ግድግዳና በር። ወጥታ ከዚህ ቤት ልጇን ልታስረክባት ቁርስ እንድታበላው ሮቦት ነቅቶ እሷን ስለቀሰቀሳት ቁርስ እንድታበላው አሁን 11 ዓመቱ ከሆነ የዛሬ 7 ዓመት ስንት ዓመቱ ነበር ልጅዮ? 4 ዓመት የ4 ዓመት ልጅ ነው። ነቅቶ ልጅሽን ቁርስ አብይ ብላ ልትሰጣት ስትገባ እሷና ኤርትራዊው ደላላው ተኝተው አይታቸዋለች። ይህን ሚስጥር የምታውቀው እቺ ብቻ ናት፣ እቺኛዋ ልጅ። ኦኬ፣ አንጥታ ልጁ ልትሰጣት ስትል ደንግጣ ምናምን ብላ ተመለሰች። ከዛ የበሩን ድምፅ ሰምቼ አለች ነቃው። ስነቃ ነው ያወቅኩት። እሷ እንዳየችን ያወቅኩትኝ ስነቃ ነው። ከዛ አልነገረችኝም አለች። ሌላ ሰው የለማ እዛ አፓርትመንት ውስጥ ሌላ ሰው የለም። እነዛ ሁለቱ ሼሪንግ የሚኖሩት ስራ ነው፣ ሞል ውስጥ የሚሰሩት ስራ ናቸው። እሷ ናት ፓርት ታይም የምትሰራው። ማታ ስለጠጣች ነው ያልሄደችው። እነሱ ካልሄዱ ከስራ ስለሚባረሩ፣ ይቺ ግን ፓርት ታይሙ ካልሄደች አንድ ስራ ነው የሚቀርባት። ስለዚህ ያየቻቸው እሷ ናት ተኝተው፣ ግን አልነገረችኝም አለች። ከዛ አሰብኩ፣ በቃ ተነሳው፣ ደንግጬ ቀሰቀስኩት። ውጣልኝ ከዚህ ቤት አልኩትኝ። ገላዬን ውልጭ አርጌ ታጠቁ። በቃ የቆሸሽኩ ያህል ተሰማኝ። በቃ ምን አለቀስኩ፣ ራሴን ጠላው አለች። በቃ በጣም አዝኜ ነው ከዛ ነገር ከዚህ ለመውጣት። እና እሷን ባየኋት ቁጥር እንደናበራለሁ። በቃ አስተያየቷ ተለየብኝ ልበል፣ እኔ ስሜቴ ነው ልበል፣ በቃ ባየኋት ቁጥር እንደነብራለሁ። እሷም አስተያየቷ የተቀየረብኝ ይመስለኛል፣ ግን አትነግረኝም። እና ምን ብዬ ልጠይቃት? ከጠየቅኳት ይባት ማታቅ ከሆነ እንድታቅ ማድረግ ነው ብዬ ተጨነኳለች። ነፍስ ውጭ ነፍስ ግቢ፣ በጣም ተጨነኳለች። ከዛ ከሁለት ወር በኋላ ለባሌ ልነግረው ወሰንኩና ነገርኩታለች። ለምን የ72 ሰዓቱን አላሰበችውም ይፈጠራል ብላ። በቃ እሷ ድንጋጤ ላይ ናት እንጂ
ቀልጣፋ ብትሆን ይኸውላችሁ ይሄ ነው። አንዳንድ ሰዎች ችግራቸው ላይ መፍትሄ አያውቁም። ችግራቸው ላይ ቁጭ ብለው ኝኝኝኝ ማልቀስ ነው የሚያውቁት እንጂ ይሄ ነገር ሲያጋጥማት ስማርት ሴት ብትሆን ኖሮ ቶሎ ብላ የ72 ሰዓቱን ኪኒን ከፋርማሲ ሄዳ ገዝታ ትውጥ ነበረ። ግን ደንባራነት የሆነ ነገር ሲገጥማችሁ መደናበር ማልቀስ ብቻ ከሆነ ከችግሩ አትወጡም። ችግሩ እድሜ ልኩን እናንተን ሲከተል ይኖራል። ከዛን እያለቀሰች ሰውን ሁሉ እየፈራች ሰው ሁሉ ሲያያት የሚያቀባት እየመሰላት ኖረችና 2 ወር ላይ ለባሏ ነገረችው። በዛኛው ወርኩ ገና አዲስ ስደተኛ ስለሆንክ እንዳልነግር እንዳላስጨንቅ ምናምን ፈርቼ ነው እና እርጉዝ ነኝ ስለ በጣም ደስ አለ። እኔ እዚህ ሀገር ፕሮሰሱ ምናልባት ወረቀት እስካገኝ 7 ዓመት 6 ዓመት ምናምን ሊፈጅብኝ ብዙ ዓመት ሊፈጅብኝ ይችላል እና እንኳንም ስራዬን ሰርቼ መጣሁ እንኳንም እንትን አይሽ እንደ ነገ ሊበር እንደ ዛሬ አይሽ ይዛለት የሰራ ነው ስራ ነው እሰይ ወንድ ነኝ ምናምን ብሎ ተደሰተ። በጣም ደስ አለው። በቃ ደስታው ጨመረ። መች እንደምንገናኝ ስለማላቅ እንኳንም ተፈጠረ ብሎ ተደሰተ። ይሄ ደግሞ የበለጠ እንድትጸጸት አደረጋት እሷን። እንደዛም ሆኖ ቀጠለች። ፓርታይም እየሰራች ልጆቿን ጎረቤት እያስቀመጠች አበሾች ጋር ስራዋን ቀጠለች። ፓርታይም እየሰራች ምን እያለች 7 ወሯ ላይ ወረቀት ማደሻ አጣች። ኑሮ ከበዳት። ባሏ ከሄደ በኋላ ኔርዬኔ እናት እሱም እስኪኖረው መላክ እስከሚችል ጊዜ ስለሚፈጅ በቃ ቸገራትና ለምን ቤተሰብ ጋር አልሄድም? ቤተሰብም ጠየቀች እና ያሏት ማንም አያውቅም። ቤተሰብም ከባሏ እንደሆነ ነው የሚያውቁት። ይሄኔ የተጠራቀመ ብድር አለባት። ስም ልጠራ ነበር ሶሪ። የዚህቺ ልጅ ያየቻቸው ልጅ ብር አለባት እና ከዚህ በፊት ወንድሟ ታሞ መታከሚያ ቤተሰብ ላኪ ተብላ ስራ ስለሌላት የቤት ኪራይ የምን ልጅ ስታሳድጉ አረብ ሀገር ላይ በዛ ላይ ሱሰኛ ስትሆኑ የማዕሰል አለ፣ የከሰል አለ፣ የመጠጥ አለ። እንደዛ አይነት ላይፍ ላይ ስትኖር ስለነበር ብር አይበቃትም ነበር። ፓርትታይም የምትሰራበት ብር ፓርትታይምም ሙዷ ሲሆን ትሰራለች፣ ሚዷ ሲሆን አትሰራም። በቃ ዝልዝል ያለ ህይወት ስለነበረ ብር አለባት የዚችኛዋ እና ልሄድ ነው በቃ ወረቀቴንም ማደስ አልቻልኩም፣ ለልጄ መኖሪያ ፈቃድ አላሰራውም። እንደገና ሁለተኛ ልጅ እዚህ ሀገር ላይ ወልጄ ከዚህ በላይ መቸገር አልፈልግም። ከዚህ በላይ እዚህ ሚዛም እየተበደርኩ እንዲየሆንኩኝ መኖር አልፈልግም። እናቴም ነይ ብላኛለች አለች። አባት የላትም፣ አባቷ ሞቷል። እናቷና 2 እህቶቿ 1 ወንድም አላት እና እሱ ወንድሟ ታሞ ነበረ። ከዚች ልጅ ብር የተበደረቻት ቆይቷል። ከዛ ልሄድ ነው ስትላት እንዴ እዳይን ሳትከፊ ነው እንዴ አለቻት። ስትል በታማኝነት እከፍልሻለሁ ማለት ኢትዮጵያ ቢሆን እሱ እየላከልኝ አጠራቅሜም ቢሆን እከፍልሻለሁ። ኖ ከዚህ ሀገር ከወጣሽ ላይ ታገኝሻለሁ ኖ ትላታለች። ስትላት ምን ላድርግሽ ትላታለች። ምን ላርግ አላውቅም። ከባልሽ አስልከሽም ቢሆን እረታ ለምነሽም ቢሆን ከየትም ብለሽ ብድሬን ክፈይ ስትል በዚህ ይቃረናሉ። በዚህ ይቃረኑና 1 2 ሲባባሉ አንቺ እኔ እኮ ላሽ ብዬሽ ነው እንትን ማለት በቃ ያራዳ ልጅ የሰውን ገበና ያውጣም ብዬ ላሽ ብዬሽ ነው እንጂ እኮ እንደዚህ እኮ አይቼሻለሁ። ባልሽ የሄደለት ማታ እኮ ከማን ጋር ተጋድመሽ እንደነበር አይቻለሁ አለቻት። የባልሽን ስም እኮ ሰርች አድርጌ ሶሻል ሚዲያ ላይ ሄጂ መንገር አያቅተኝም። አሁን ብሬን ሙሉ 5 ሳይቀር ያበደርኩሽ እንደውም ወለድ ጨምሬበት ጨምረሽ ኬትም አባሽ ብለሽ አምተሽ ብሬን ስጪ አለቻት። በጣም ተጨነቀች፣ አለቀሰች። ምን ታድርግ? እሱ መንግስት ከሚሰጠው ርዝራዥ ላይ ኬት አምጥቶ መንግስት የሚሰጠው ከዋይፋይ አይበልጥም ለሱ ለሄደበት ሀገር። ከዛ በቃ ጨነቃት። ዘመዶቿን ምናምን መጠያየቅ ጀመረች። የተለያየ ሰው መለመን ጀመረች። እንደምንም ግማሹን ብር ብዙ ብር ነበር ወንድሟ ታሞ ለሕክምና ያበደረቻት። ያቺ ደግሞ የተለያየ ዜጋ ምናምንም ስለምጠብስ ብር አላት። በሰዓቱ ባበደረቻት ሰዓት ብር ነበራት፣ ብራም ነበረች ልጅቷ። ከዛ በኋላ በጠየቀቻት ሰዓት ግን ኦልሬዲ በርቶባታል፣ የላትም ነበር። ከዚህም ከዛም ብላ ግማሹን አገኘችላት። ያው ግማሹን አገኘውልሽ፣ አሁን ግማሹን ልስጥሽና ኢትዮጵያ ሄጄ ከወለድኩ በኋላ ልጆቼን ለእናቴ ያስቀምጬ አረብ ሀገር ሄጄ ሰርቼ እጥፉን እከፍልሻለሁ፣ በእናትሽ እመኝ ቅበሪኝ አለቻት። ስትላት ግማሹን ስለሰጠሽኝ እሺ በቃ ችግር የለውም ግን ማለት ነው ብሬን ሳትከፊ ይጠፋለሁ ብቲ፣ ስልክ ዘጋለሁ ብቲ እኔ ባልሽን በስሙ ሰርች አድርጌ ሶሻል ሚዲያ ላይ አላጣው፣ ቁጥር ባይኖረኝ አላጣው
ገባሻ? እነግርልሻለሁ ለባልሽ ጉድሽን ትዳርሽ ይፈርሳል ትላታለች። በዚህ ተስማምተው እጇን ሰጥታ ከነ ልጇ የ7 ወር ጉዞና አገሯ ገባች። እናቷ ተቀብላት አርሳት ወልዳ በሰላም ህይወቷን መኖር ጀመረች። ኤርትራዊው ሳትሉም ከዛን ቀን በኋላ አስጠላኝ አለች። እቤት ሲመጣ በሩን ዘጋበታለሁ። ፕሊስ አትምጣ ላይ ካልፈልግም እለዋለሁ አለች። አያውቅም እኮ እሱም እኮ ከእሱ እንደሆነ ያረገዘች እኮ አያውቅም። እሱም የሚያውቀው ከባሏ እንዳረገዘች ነው። ማለት አንድ ቀን እኔና እሷ የተሳሳት ነው ልጅ ፈጠረ ብሎ አያውቅም። ማን ነው የሚያውቀው? እሷ ብቻ። ያቺም እኮ ከኤርትራዊው ጋር መተኛቷን የምታውቀው ልጅ እኮ ከኤርትራዊው እንዳረገዘች እኮ አታውቅም። ከባሏ ነው የሚመስላት። በቃ ከሱ ጋር ስህተት ብቻ ተፈጠረ፣ እርግዝና አልተፈጠረም ብለው ነው የሚያስቡት። ኦኬ። ከዛንላችሁ ህይወት ቀጠለ። አረብ ሀገርም አልሄደችም፣ እዛው ኢትዮጵያ ውስጥ ኦኬ። ያክስቷ ልጅ ሜካፕ ቤት አላት፣ ኮስሞቲክስ ቤት አላት። ከአክስቷ ልጅ ጋር ኮስሞቲክስ ቤት እየቆመች አማረባት፣ መዘነጥ ጀመረች። ልጆቿን እናቷ ትይዝላታለች። 2 እህቶቿ አሉ ቤት ውስጥ ተማሪዎች። አንዷ የኮሌጅ ተማሪ ናት። ልጆቿን ይንከባከቡላታል። 2 ወንዶች ልጆች ነው የወለደችው። የመጀመሪያ ልጇ አሁን 11 ዓመቱ ነው። ሁለተኛ ልጇ 7 ዓመቱ ነው። ላይፏን እየቀጠለች እያማረባት ከባሏ ጋርም ፍቅራቸው እየቀጠለ ባሏ ሁሉ ነገር ተሳካለት። አሁን ወረቀት አገኘ ባሏ። ጓደኛዋ ልንገራችሁ፣ ስለ ጓደኛዋ ብሯን ከፈለቻት። እንዴት አትሉ? ወንድሟን አገናኘቻት። የራሷን ወንድም ልጅቷ አረብ ሀገር ነው ያለችው። አረብ ሀገር ሆና ወንድሟን አገናኘቻትና እየሰራች ለወንድምየው መክፈል ጀመረች። ገባችሁ? ሙሉ ብሯን ጨረሰች። ሰላም ሆነ። ረሳቻት፣ ተረሳሱ። ያቺም አታውቅም። እሱ አሁን ባሏ ሁሉ ነገር ተሳክቶለት እሱ ወዳለበት ሀገር ሚስቱንና ልጁን ሊወስድ ነው። ከ7 ዓመት በኋላ ህይወቷን በሰላም ቀጥላ አሁን ነገር ሊመጣባት ነው። በቻለችው መጠን ላለመሄድ ምክንያት እናቴ ታማለች፣ ቆይ አሁን አይደለም ይሄን ዓመት እንቆይ ምናምን እያለች እያዘገየች ነው። አሁን ላይ ነፍሷ በጣም ተጨንቃለች። ልንገረውና ይቅርብኝ፣ እውነቱን ነግሬው እኮ ሊወስዳቸው ሲል ዲኤንኤ መመርመሩ አይቀርማ። ስለዚህ ላለመሄድ የቻለችውን እሱ ደግሞ እነሱን ለመውሰድ አፈርድሜ እየበላ ነው። በቻለው መንገድ ሁኔታዎችን ለማስተካከል እየተሯሯጠ ነው። እና እንዴት ላድርግ? በቃ እኔ ጨነቀኝ። ምን ላርግ? አሁን ካወቀ ምንድን ነው የሚሆነው? ያሳዝነኛል። እሱም እኔም ማዕዱን ማገጥኩኝ ብዬ ራሴን አላስቡም። ለምን ከዛ ሰውዬ ጋር ምንም አይነት ስሜት የለኝም፣ ፍቅር የለኝም። በቃ መጠጥን ያሳሳተን እና ሶሻል ሚዲያ ላይ ራሱ አግኝቶኝ አለች። ያኛው ሲጽፍልኝ ወዲያው ነው ብሎክ ያረኩትኝ። ወዲያው የሶሻል ሚዲያ ስሜን ቀየርኩ፣ ድጋሚ እንዳያገኘኝ ሌላ ስም ነው አሁን እኔ ሶሻል ሚዲያ ላይ የምጠቀመው አለች። እንዲያገኘኝ አልፈልግም። እና ካወቀስ እንዴት ነው የሚሆነው? በሰው ሀገር ራሱን ቢያጠፋስ? በጣም ነው የሚወደኝ፣ በጣም ነው የሚጓጓው። እኔና ልጆቹን ወስዶ አብረን እንድንኖር በጣም ነው የሚጓጓው። እንደ ሌላ ወንድ እዚህ የሚል አይደለም። ህይወቱን ለማስተካከል ነበር ሲሮጥ የነበረው። በቃ ይሄን 7 ዓመት ሙሉ በሰው ሀገር ሲሰራ ምን ሲለፋ የነበረው እኔና ልጆቹን ወስዶ አብሮ እስከሚያኖረን ጓግቶ ነው። እንደዚህ ጓግቶ ይሄ ሲሳካለት ደግሞ ሁለተኛው ልጃችን የኛ አለመሆኑን ከሱ አለመሆኑን ካወቀ ራሱን ቢያጠፋስ የሆነ ነገር ቢሆንስ ብዬ በጣም እፈራለሁ። እሷ ያወቀችው ልጇ ታሞ ሐኪም ቤት ሄዶ በዛ ምክንያት ነው ያወቀችው። እሷ ራሱ ያወቀችው ከወለደች በኋላ ነው። ከወለደች በኋላ ነው ያወቀችው። ሲጀመር ሌላ ነገር ብታስብ ኖሮ ከዚህኛው ይረገዛል። ሄዳ የ72 ሰዓቱን ኪኒን ብትወስድ ኖሮ የ72 ሰዓቱን ኪኒን ብትወስድ ኖሮ ይኮላሽ ነበር አይደል? ጉዳዩ አይፈጠርም ነበረ። ገባችሁ? ባሏ ኢትዮጵያ ውስጥ ሆና ልጇ ታሞባት በዛ ምክንያት ሄዳ ነው ያወቀችው። በህመሙ ምክንያት ነው ያወቅኩት ያለችው። እና ያወቀችው ልጇ የ2 ዓመት ልጅ እያለ ነው። አሁን 7 ዓመቱ ነው። 5 ዓመት ሆኖታል ካወቀች። ኦኬ። እና የዛኔም ስትነግረው እየተጠራጠረች ነበረ። ከሱ ጋር ግንኙነት ስላደረግ ወይ ከሱ ነው ወይ ከሱ ነው ብዬ ነበር የምጠራጠረው ነው ያለችው። ወይ ከዚህኛው ነው ወይ ከዚህኛው ነው።
ወይ ከሱ ጋር እንደ ትናንትናው ማታ ያደረኩት ነው ወይ ከዛኛው ጋር እንደ በነጋታው ያደረኩት ነው ብላ ነበር የምታስበው። ዲቴሉን አልነገረችኝም። እሱ በቃ ልጄ ታሞ በሆነ ምክንያት ነው ያወቅኩት። ካወቅኩ 5 ዓመቴ ነው። እና አሁን ላይ ግን ከነገርኩት ራሱን ቢያጠፋ ብዬ በሰው ሀገር ራሱን ቢያጠፋስ ምን ጸጸቱን እችለዋለሁ ወይ? እሺ ልጄስ አባቱን የማወቅ መብት የለውም ወይ? ሜሪዬ እኔ ቆንጆ እንዴት ነሽ? ልጄስ አባቱን የማወቅ መብት የለውም ወይ? ምን ላድርግ? ጨነቀኝ። በቃ ምን ልበል? ላለመሄድ በጣም ብዙ ምክንያቶች እንደረደርኩ እናቴን በስተርጅና ትቼ መሄድ አልፈልግም። እሺ እኔስ ይለኛል። እኔስ እሺ። በፊት ግን ለመምጣት በጣም ጉጉት ነበረሽ፣ ለመሄድ በጣም ጉጉት። ቶሎ እንደተሳካለ ተወስደናል ትይኝ ነበረ። ገና የኔ መሄድን ስናስብ ለ2 ስላልቻሉ ነው እሱ ቀድሞ ሄደው ካፒታላቸው ስለማይፈቅድ ከአንዴም ስንቴ ኤምባሲ አፕላይ አድርገው ሪጀክት ስለተደረገባቸው ለዛ ለ2 አልተሳካልንም። እሺ እኔ ልሂድና ልውሰዳችሁ ብሎ ተስማምቶ የነበራቸውን አሮጌ መኪና ሽጠው ለኤርትራዊው ደላላ ከፍለው ነው የሄደው። እሱ ያላቸውን ነገር አረብ ሀገር ላይ አለኝ የሚሉትን ንብረታቸውን ሽጠው ነው 20 ምናምን ሺህ በአረብ ብር የብሩን ስም ከጠራው አገሩን ስለምታውቁ በቃ 20 ምናምን ሺህ የአረብ ሀገር ሪያልም ይሁን ድርሃም የሆነውን ማለት ነው ከፍለው የሄደው። በዛ ምክንያት ነው እሱን በመላካቸው ነው እሷ አታ እቃሟ ማደሻ አታ እጇን ሰጥታ የገባቸው። ስለዚህ አሁን ላይ ምን ላድርግ በቃ ግራ ገብቶኛል፣ ህይወት አስጠልቶኛል አለች። ግማሽ ጎኔ ንገሪውና ተገላገይ በቃ እሱን እጩ በቃ ቅጣትሽ እሱን ማጣት ይሁን ባልሽ ማጣት ይለኛል። ግማሽ ጎኔ እሺ ነግሬው በሰው ሀገር ራሱን ቢያጠፋስ የእድሜ ልክ ጸጸቱን እችላለሁ ወይ? እሺ አትንገሪው በዚሁ ቀጤ። እሺ ለመሄድ ፕሮሰስ ስናደርግ ዲኤንኤ ሲመረመር ልጁን ቢያቅስ? እሺ ባል እሺ እሱ እንደው ያንን ሀገር ጥሎ የሀገሩን ስም ጠርቼ ነበር። እሱ ያንን ሀገር ጥሎ መጥቶ ከኛ ጋር መኖር ጀምሮ ኢትዮጵያ ውስጥ ኖርማል ላይፋችንን ብንቀጥል ሳልነግረው ሀሳቡን ለማስቀየር በቃ ይቅርብክ፣ እኔ አሁን ኢትዮጵያ ላይ ኑሮ በጣም ደስ ብሎኛል፣ በጣም ደስ ይላል፣ ከተሰራ እኮ ይኖራል ትላለች፣ ትጀነጅኗለች ለማሳመን መጥቶ እንዲኖር። እሺ ኢትዮጵያ መኖር ጀምረን ሁለታችንም ላይፋችንን ቀጥለን ልጄስ ይሄኛው ልጄ ሁለተኛው ልጄ አባቱ ኤርትራዊ መሆኑን አባቱ ሌላ መሆኑን የማወቅ መብትስ የለውም ወይ? በሆነ አጋጣሚስ ቢያቅ ካደገ በኋላስ ቢያቅ ምንድን ነው ማረገው? እኔ አሁን ላይ በጣም ህይወት አስጠልቶኛል፣ ጨንቆኛል። በድኔ ነው እየኖረ ያለው፣ በድኔ ነው ተነስቶ ስራ ሄዶ የሚመጣው። በቃ ጨንቆኛል። በቃ መገላገል ነው የምፈልገው እኔ፣ ርፍ ማለት ነው የምፈልገው ነው የምትለው። እና እናንተ ብትሆኑ ምን ታደርጋላችሁ? እስኪ ሀሳብ አስተያየታችሁን መስጠት ትችላላችሁ። ትንገረውና የሚወዳት ከሆነ ይረዳታል። ሺካናት ኢማጅን እሱን እንዲህ ብዬ ወይኔ ጉዴ፣ ኧረ ፈጣሪ ወይ ድረስ። በጣም ነው የምትወደው፣ በጣም ነው ከወደዳት ይረዳታል። አንቺ ባልሽ ከጓደኛሽ ጋር ቢተኛና ጓደኛሽን አስረግዞ ቢወልድ ትረጃዋል፣ ስለምትወጁ ትረጃዋለሽ። የማይመስል ነገር እራሳችሁ የማታደርጉትን ነገር እንዲህ ሲምፕሊ ትንገረውና ይረዳታል። መረዳት ቀላል ነው። ኧረ በእናትሽ መብራቱን ላብራው፣ ቤቱ ጨለማ። ይቅርታ በጣም ከባድ ነው። እሺ እናንተ ብትሆኑም እንደምታደርጉ እየገባችሁ አስተያየታችሁ መስጠት። ሀውዬ አይ ዶንት ኖ ብቻ ያወቀችበት መንገድ ግልጽ አይደለም። ለኔም አሞት ልጄ ያለችው ሜቢ ራሷ ታውቅ ይሆናል አላውቅም። መጀመሪያም ስታረግዝም ታውቅ ይሆናል አላውቅም። ብቻ አወቀች። ዞሮ ዞሮ ግን ዳይመንድን ሳቧት ጋይስ ላርግላት። አሁን ቮይስ ማሬት ሰርተፊኬት እንደነበራቸውና እንዳልነበራቸው የሚኖሩበት ሀገር ላይ እና እንዴት እንዳወቀች ቮይስ አረግላታለሁ። ሜሪ ቀጥ ጀምሪ። ማሪ አስተያየትሽ ወይ እንዴት ነሽ? አቡ አለሁልሽ። ማሪ ሰላም ነው አለን። እኔ ትንሽ ግራ ይገባኝ። እቺ ሴት ገምታ ነው አይደለ? ከሱ ይሆናል ብላ ነው አይደለ? አይ አውቃለች። ልጄ አለች። እኔ ሁለት አባት ሳይኖር እንዴት እንዳወቀች አላውቅም። ብቻ አውቃለች። እሷ አውቃለች። እርግጠኛ ሆና ነው የምትናገረው። ይሄንን ስላወቀች ቀጥታ እኛ የመንገሩ ጉዳይ ላይ እንሂድ። ምን ላድርግ ነው? ልንገረው አልንገረው? እኔ ያላውቅም። ብቻ ጨንቃል በጣም። እሺ እኔ በእሷ ቤት ቦታ ብሆን ምንድን ነው የማደርገው ማለት ነው? እውነቱን ነው የምነግረው።
ለምን ፈልጋ ያደረገችው ነገር አይደለም፣ በመጠጥ ተሳስታ ነው። አሁን በቃ እኮ መጣ ዲኤንኤ መጨረሻ ምንም ነገር ማድረግ አትችልም ከዚህ በኋላ። ስለዚህ እውነቱን እንዲያውም ዲኤንኤ ከመደረጉ በፊት ብትነግረው ይሻላል ባይ ነኝ እኔ። እንዲያውም ይኸውልሽ እኔ መልካቸው ራሱ አለች። እሺ ፎቶውን አላከቸው ነው የነገረችኝ። መልካቸው ራሱ የሁለቱ ልጆች አንድ አይነት ይለያያል። የእጃቸውና እግራቸው ጣት፣ ቁመታቸው ምናምን የፊታቸው መልካቸው አንድ አይነት አይደለም ማለት ነው። አይ መናገር ይሻላታል ትናገር። እሷም አንድ ሰው ምን አለ እሷም ከሱ እኩል እንደሰማች አክት ብታረግስ? ከዛስ እንደሱማ አይሆንማ። ተናግራ ቢያንስ እሱ እያወቀው ሄዶ እንትኑ ካቆመው አቆመው፣ ከቀጠለ ደግሞ እግዚአብሔርን ፈርቶ ኦኬ ልጄ ማለት ነው ብሎም እኮ አክሴፕት ሊያደርግ ይችላል እኮ። እሺ አንቺ በሷ ቦታ ብትሆኚ የምታደርጊውን ንገሪኝ። እኔ በሷ ቦታ ብሆን አወቀች አልሽኝ አይደለ? እሷ አወቀች ብለሻል። ኦኬ አውቃለች። ካወቀች እውነቱን ነው የምነግረው። ለምን አሁን ዲኤንኤ ነው መጨረሻ ምንም አይመጣም። እስከ መቼስ ሚስጥሯን ስቃይዋን ደብቃ ትችሏለች? ቀጥ እየሰማሁሽ ነው ኮሜዲ እየመቀረከ እንደዛ ነው እኔ እምለው። ትናገር ሀገር ራሱን ቢያጠፋስ መቋቋም አቅቶት በጣም ነው የሚወድሽ፣ ልጆቹን በጣም ነው የሚወደው። አንድና አንድ ጉጉቱ ከዛሬ ነገ ወረቀቴ ሁሉ ነገር የተስተካክሎልኝ ሚስቴንና ልጆቼን አመጣለሁ ብሎ እናንተን አንድ ላይ ለማኖር ለሚሯሯጥ ሰው ድንገት መተሽ ይሄ ሁሉ ጉጉቱን ህልሙን ውሃ ስትከልሽበት አያጠፋም። ራሱንማ ሀቡ ለምን ያጠፋል? ሌላም እኮ ልጅ አለው ከሷ ቢያጠፋስ ሚስቱ ከሌላ ወንድ ጋር ከጓደኛው ጋር ለማገጠች ሲያቅ ቢያጠፋስ? ኦኬ በዲኤንኤ ከሚነገረው እኔ እንደኔ በቃ አስቸኳይ አድርጋ ወደ ኢትዮጵያ እንዲመጣ አድርጋ ኢትዮጵያ አጠገቡ ሆነ እውነቱን መንገር ወይ ደግሞ ያለችበት ሀገር ኢትዮጵያ ነው ያለችው እሷ። በቃ ኢትዮጵያ በሚለው ይያዝ። ኢትዮጵያ ሄዳ እውነቱን መናገር በቃ አጠገቡ አድርጋ እውነቱን በእምነታቸው ወስዳ ያለበት ቦታ በቤተክርስቲያን በምን